ሰላም ውድ የዋሴ ሪከርድስ ቲዩብ ተከታታዮች፣ በዛሬ ቪዲዮ የማሳያችሁ እንዴት በቀላሉ የፌስቡካችን ፓስወርድ እንደምንቀይር ነው ማሳያችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እዚህ ቻናል ላይ የተለያዩ ስለ አፕሊኬሽኖች፣ ስለ ፓስወርድ፣ ስለ ጂሜል እና ስለ የተለያዩ ነገሮች መጠየቅም ሆነ መማር ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ ወደ ፌስቡካችን እንገባለን። ወደ ፌስቡካችን ከገባን በኋላ የትኛውም ፌስቡክ መጠቀም ትችላላችሁ። ፌስቡክ ላይትም ሆነ ኖርማሉን ፌስቡክ። እኔ አሁን የማሳያችሁ ላይት ፌስቡክም ተጠቅሜ ነው። ወደ ፌስቡክ ከገባችሁ በኋላ እዚህ ጋር ሶስት ሰረዟን ትነካላችሁ። ሶስት ሰረዟን ከነካችሁ በኋላ ትንሽ ወደ ታች ስክሮል ታደርጋላችሁ። ከዛ በኋላ ሴቲንግ እንደ ፕራይቬሲ የሚለውን ትነካላችሁ። ከዛ ሴቲንግ የሚለውን እነካለን። ከዛ በኋላ ሴቲንግ የሚለውን ከነካም በኋላ ከዛ ሜታ አካውንት የሚለውን እነካለን። ሜታ አካውንት የሚለውን ከነካም በኋላ ሎጊን ኤንድ ሴኩሪቲ የሚለውን እነካለን። ሎጊን ኤንድ ሴኩሪቲ የሚለውን ከነካም በኋላ ቼንጅ ፓስወርድ የሚለውን እነካለን። ቼንጅ ፓስወርድ የሚለውን ከነካም በኋላ ሶስት ነገሮች አሉ። እዚህ ጋር ሶስት ነገሮች አሉ። መጀመሪያ ላይ ያለው ካረንት ፓስወርድ የሚለው መጀመሪያ ላይ ስንጠቀመው የነበረውን ፓስወርድ ነው። እዚህ ላይ የምንሞላው ኦልዱ ማለት ነው። ኦልድ ፓስወርዱ ማለት ነው። ኦልድ ፓስወርዱ ነው እዚህ ጋር የምናስገባው። ሁለተኛ ላይ ያለው ደግሞ ኒው ፓስወርድ፣ አዲስ ማስገባት የፈለግነውን ፓስወርድ ነው የምናስገባው። አዲስ ማስገባት የፈለግነው ፓስወርድ ነው የምናስገባው። ሶስተኛ ላይ ያለውንም ደግሞ ሁለተኛ ላይ ያስገባነውን አዲሱን ፓስወርድ ደግመን ሶስተኛውም ላይ ደግመን እንጽፋለን ማለት ነው። ልድገምላችሁ። እዚህ ጋር ደግሞ አንደኛ ላይ ያለውን ከረንት ፓስወርድ የሚለውን መጀመሪያ ላይ ስንጠቀመው የነበረውን ፓስወርድ ነው የምናስገባ። ሁለተኛ ላይ ያለው ኒው ፓስወርድ የሚለው ደግሞ አዲሱን ፓስወርድ፣ አዲስ መቀየር የፈለግነውን አዲስ ፓስወርድ እናስገባለን። ሶስተኛ ላይ ያለውን ደግሞ ሁለተኛ ላይ ያስገባንን ፓስወርድ ደግመን እዚህኛው ላይ ምንም ሳንጨምር ሳንቀንስ ደግመን እናስገባለን። ከዛ ደግሞ እዚች ጋር ያለው ሎግ አውት ኦፍ አዘር ዲቫይስ የሚለውን እነካለን። ከዛ ቼንጅ ፓስወርድ የሚለውን እንጫናለን። ከዛ አዲስ ፓስወርድ አስገብተናል ማለት ነው። የረሳነውን ፓስወርድ እንዴት መቀየር እንደምንችል ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጠይቁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የደውል ምልክቷን መጫንም እንዳትረሱ። ቴንኪው